ሰላም ወደ ቻናል ተከታታዮች እንዴት ናችሁልኝ? ዛሬ ደግሞ በአራጂን ተጠቅማችሁ እንዴት ቋንቋ መቀየር እንደምትችሉ ነው ማሳያችሁ። አፕሊኬሽናችሁን ትከፍታላችሁ። አፕሊኬሽናችሁን ከከፈታችሁ በኋላ ሎጊን ካላችሁት ወይም ካላላችሁት በቀኝ ወይ በግራ፣ ለምሳሌ በአረብኛ ከሆነ በግራ በኩል ይሆናል፣ በቀኝ በኩል ይሆናል። እዚህ ጋር ላንጉዌጅ ወይ ደግሞ የሉል ምልክት ያለችውን ትመርጡና የምታውቁትን ቋንቋ ትመርጣላችሁ። ለምሳሌ እንግሊዝኛ ትመርጡና ኦኬ ትሉታላችሁ። ወደ እንግሊዝኛ ሲቀየር ደግሞ በዚህ በግራ በኩል ነው የሚሆነው። ላንጉዌጅ ይላል። የሉል ምልክቷን በዚህ ጋር ትሆንና ድጋሚ መርጣችሁ ወደዚህ ትመጣላችሁ ማለት ነው። በዚህ መልኩ ሴቭ አድርጋችሁ የምትፈልጉት ቋንቋ ላይ ካረጋችሁት በኋላ ያው መጠቀም ትችላላችሁ ማለት ነው። አሁን ደግሞ በቀጣይ እንዴት አድርጋችሁ በአራጂን ተጠቅማችሁ ኢንተርናሽናሊ እንዴት ትራንስፈር ማድረግ እንደምትችሉ ማሳያችሁ። ካላችሁበት ሀገር ወደ ኢትዮጵያ ሊሆን ይችላል፣ ወደ ተለያዩ ሀገሮች እንዴት አድርጋችሁ ትራንስፈር ማድረግ እንደምትችሉ በዚህ መልኩ በደንብ አሳያችኋለሁ። አፕሊኬሽናችሁን እንደዚህ መልኩ ትከፍቱና ከዛ ስልክ ቁጥራችሁንና ፓስወርዳችሁን በዚህ መልኩ ታስገባላችሁ። ያው ሎጊን ካላችሁት በኋላ ማለት ነው። ያው ሬጂስተር እንዴት እንደሚደረግ ምናምን በባለፈው ቪዲዮ አሳይቻችኋለሁ። ኦቲፒ ይላክላችኋል። ዋን ታይም ፓስወርድ ማለት ለአንዴ ብቻ የሚያገለግል ማለት ነው። ፊንገር ፕሪንት ማርክ ላላችሁ ከዛ እዚህ ጋር ትራንስፈር ምትላለች። ትራንስፈር ምትሏን እቺ ወደ ላይና ወደ ታች ቀስት ያለባትን ምልክት እሷን ስትነኩ እንደዚህ አይነት ምልክት ይመጣላችኋል። አሁን አድ ምትላለች። አሁን አድ ነው የምታደርጉት። ለምሳሌ ለመላክ ሳይሆን ሴቭ ለማድረግ ማለት ነው። ከዚህ በኋላ መላክ ስትፈልጉ በሴቭ ውስጥ የወጣችሁ ለምሳሌ ሰው ጋር መደወል ስትፈልጉ ሴቭ ያደረጋችሁት ጋር እየደወላችሁ ቀለል እንደሚለው ሁሉ በዚህ መልኩም አድ ምትለዋን ትመርጡና ምንድነው አድ ማድረግ ፈልጉት ኢንተርናሽናል ቤኔፊሻሪ። ይሄ ማለት ዓለም አቀፍ ተጠቃሚ ማለት ነው። ኢንተርናሽናል ቤኔፊሻሪ ምትለዋን ጠቅት አድርጓታላችሁ። ከዛ ወደሚቀጥለው ስቴፕ ይወስዳችኋል ማለት ነው። እሷን ካስገባችሁ በኋላ ሁለት አማራጮች አሉ። ኢንዲቪዥዋል ነው ወይስ የካምፓኒ ነው? ሁለት አማራጮች አሉ። በግል ነው ወይስ ለድርጅት ነው እንትኑ የሚለውን ነው። የብዙ ጊዜ ኢንዲቪዥዋል ነው። ኢንዲቪዥዋል ላይ እናደርገውና ወይ ደግሞ የግል የሚለው ላይ እናደርገውና ወደምትልኩበትን ቁጥር ታስገባላችሁ። አሁን እኔ ስክሪን ሪከርድ እያደረኩኝ ኢትዮጵያ ውስጥ ስለማይሰራ በሌላ ሰው እያሳያችሁ ስለሆነ ፓኪስታን ተመረጠ። እናንተ ኢትዮጵያ ትላላችሁ ማለት ነው። ከዛ በኋላ እንትኑን የምትመርጡት ከረንሲውን ምን አይነት ከረንሲ ነው፣ ምን አይነት ገንዘብ ነው የምትጠቀሙት ይላችኋል። እዚህ ጋር ደግሞ ሶስት አማራጮች አሉ። በምን አይነት መልኩ ነው ያ ሰውዬ የሚቀበላችሁ? ገንዘቡን የሚቀበለው በምን አይነት መልኩ ነው? በቪዛ ካርድ ነው፣ በባንክ አካውንት ነው ወይስ ካሽ ፒክአፕ? ካሹን ነው የሚቀበለው ከባንክ ሄዱ የሚለውን ሶስት አማራጮች አሉ። ለምሳሌ እናንተ የሚመቻችሁን ወይ ደግሞ ተጠቃሚ የሚቀበልበትን መንገድ ትመርጣላችሁ። ባንክ አካውንት ብዙ ጊዜ ባንክ አካውንት ስለሆነ ማለት ነው። ከዛ ትራንስፈር ስሩ የምትለዋን ትመርጡና ባንክ የምትለዋን ትመርጣላችሁ። ከዛ ሴሌክት ባንክ ባንኩ ምረጡ ነው። አሁን ኢትዮጵያ ከመረጣችሁ አዋሽ ባንክ፣ ንግድ ባንክ፣ አቢሲኒያ ምናምን ብሎ ያስመርጣችኋል። አሁን እዚህ ጋር የተዘረዘሩት የፓኪስታን ባንኮች ናቸው። እናንተ ጋር የሚመጡት የኢትዮጵያ ብላችሁ ስትመርጡ ወይ ደግሞ ሳውዲ ሆናችሁ ወደ ዱባይ ስትመርጡ የባንኩን አይነት ዝርዝር ይነግራችኋል። ከዛ ትመርጣላችሁ ማለት ነው። ስዊፍት ኮድ ታስገባላችሁ። ስዊፍት ኮድ ማለት እቺ ባለ 8 ዲጂት ናት ለኢትዮጵያ። ለምሳሌ በሲቢ ከሆነ ሲቢቴታ፣ ዳሼታ፣ አዋሽ ምናምን የሚባሉ 8 ዲጂቶች አሉ። እነሱ ስዊፍት ኮዶች የምታስገቡት። ከዛ የባንክ ብራንቹን ታስገባላችሁ። የእነሱን ነው። የኛ ግን አካውንት ምናምን ነው የምናስገባው ማለት ነው። የኛ አመራረጥ ሌላ ነው የሚሆነው። ግን ስዊፍት ኮዶቹን በደንብ እዚህ ጋር ዘረዝርላችኋለሁ፣ የስዊፍት ኮዶቹ ማለት ነው። ከዛ ቤኔፊሻሪ ዲቴይል ማለት ደግሞ የተጠቃሚው ሙሉ መረጃ ማለት ነው። የተጠቃሚው ሙሉ መረጃ ነው እዚህ ጋር የተጽፉለት። ከዛ ቤኔፊሻሪ ናሽናሊቲ የእናንተ ተጠቃሚ ወይ ደግሞ የምትልኩለት ሰው ዜግነቱ ምንድነው ይላችኋል። ኢትዮጵያ ከሆነ ኢትዮጵያውያን ትላላችሁ። እዚህ ጋር ደግሞ አይባን ነምበር ነው። አይባን ነምበር ስለሌለ ምር የምታደርጉት የባንክ አካውንት ነው እዚህ ጋር የምትጽፉለት ማለት ነው። አይባን ነምበር ማለት ኢንተርናሽናል ባንክ ነምበር ማለት ነው። ኢንተርናሽናል ባንክ ነምበር ደግሞ ኢትዮጵያ ውስጥ ስለሌለ ያው
1000 ምናምን ብላችሁ ትሞላላችሁ። የኢትዮጵያ ከሆነ የንግድ ባንክ ከሆነ የአዋሽ ባንክ ከሆነ ደግሞ 0114 ምናምን ያለ ይቀጥላል ማለት ነው። ከዛ በዚህ መልኩ አረጋግጡ ይላችኋል። የሞላችሁት እንትን ልክ ነው ወይስ ተሳስታችኋል? ወደ ኋላ ሄዳችሁ ማስተካከል ከፈለጋችሁ ላይ ኮንፈርም ትሉታላችሁ። ካረጋገጣችሁ በኋላ ዋን ታይም ኦቲፒ ይላክላችኋል። 9116 ተልኳል እዚህ ጋር እሱን ይሞላል። ይሄ ቁጥር ከዚህ በኋላ አያገለግልም ማለት ነው። ከዛ አሁንም ለማረጋገጥ ሌሎች ነገሮችን ማውረድ ትፈልጋላችሁ ይላችኋል። በደውል ነው ወይስ በሜሴጅ ይላችኋል። እናንተ የፈለጋችሁትን መርጣችሁ ማረጋገጫ ወደ ሜሴጅ እንዲላክላችሁ ማድረግ ትችላላችሁ ማለት ነው። ወይ ኦቲፒ ወይ በደውል በስልክ ማለት ነው። ድርጅቱ ራሱ ደውሉላችሁ ኮዶቹን እንድታስገቡ ያደርጋችኋል ማለት ነው። በዚህ መልኩ ሴቭ አድርጋችሁ ጨርሳችኋል እንጂ እያላካችሁ አይደለም። ቤኔፊሻሪ ሃዝ ቢን ሰክሰስፉሊ አክቲቬትድ ይላል። ተጠቃሚ ወይ ደግሞ የሚላክለት ሰው ከዚህ በኋላ ስልካችሁ ላይ ሴቭ ተደርጓል ብሎ እንትን ይላችኋል። ሜክ ትራንስፈር ትሉትና ደግሞ አሁን ለዚህ ሰውዬ ሴቭ ላደረጋችሁ ተጠቃሚ ብር ማስተላለፍ ምናምን ትችላላችሁ ከዚህ በኋላ ማለት ነው። አሁን እዚህ ጋር ሶስተኛ ሰው ሆኖ ተመዝግቧል። እናንተ ጋር የመጀመሪያ ከሆነ አንድ ሰው ብሎ ነው የሚመዘግብላችሁ። ምር የምታደርጉት ልክ እንደምትደውሉ ሁሉ የሰውየውን ነክታችሁ ከዛ በቃ ምንም የምትሞሉት ነገር የለም። የባንክ ወይ ደግሞ የብሩ መጠን ብቻ ጽፋችሁ ትራንስፈር ማድረግ ብቻ ነው ማለት ነው። ምንም ውስብስብ ነገር የለውም። ሴቭ ማድረግ ጥቅሙ ይሄ ነው። ምክንያቱም አሁን ለምሳሌ ዛሬ ልካችሁለት ነገር ልትልኩ ስትሉ እንትን ይላችሁ ይችላል። አንድ ቁጥር ልትሳሳቱ ይችላላችሁ። ሴቭ ካደረጋችሁት በኋላ ግን ምንም የምትሳሳቱት ነገር የለም። በችኮላ ራሱ መላክ ትችላላችሁ ማለት በችኮላ ውስጥ ሆናችሁም ቢሆን መካረጋችሁ የብሩ መጠን ጽፋችሁ እንትን ማለት ምናልባት የብር መጠን የምትሳሳቱት 100 እንለካለን ብላችሁ 1000 ልትልኩ ይችላል። እንደዚህ አይነት ካልሆነ በስተቀር እንትን የለም። ስለዚህ የትራንስፈር ፊ 00 ነው ምናምን ይላችኋል። ከዛ በቃ አረጋግጣችሁ የብሩ መጠን ካረጋግጣችሁ በኋላ ኦቲፒ ይላክላችኋል። አሁን ይሄ ኦቲፒ አይፈታችሁም። የአንድ ጊዜ የሚያገለግል ለምሳሌ እነዚህ ቆሻሻ ወረቀቶች የሉም ለአንድ ጊዜ ብቻ የሚያገለግሉ ልክ እንደዛ ማለት ነው። ለአንድ ብቻ የሚያገለግል ሜሴጅ ይላክላችኋል። ፓስወርድ ማለት ነው። ፓስወርዷን ካስገባችሁ በኋላ ትራንስፈር ሴንድ ሰክሰስፉሊ ይላል ማለት ነው። ቪው ሞር ወይ ደግሞ ዲቴይሉን የተላከበትን እንዴት መቼ እንደተላከ ምናምን ስክሪንሾት አድርጋችሁ ይሄው ልክ ያለው ማረጋገጫ ብላችሁ ለሰውየው መላክ እንድትችሉ ሞር ብላችሁ ከጻፋችሁ በኋላ ልካችሁ ትጨርሳላችሁ ማለት ነው።